ሰላም ሰላም የቻናላችን ቤተሰቦች እንደምን ቆያችሁ? ዛሬ ደግሞ ሳይኮሎጂ ቻፕተር ዋን ኢንትሮዳክሽን ቱ ኢሰንስ ኦፍ ቱ ሳይኮሎጂ የሚለውን ይዘንላችሁ መጥተናል። እንግዲህ ለቻናሉ አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ እንደዚህ በየቀኑ ሰርተን የምንለቃቸው ጠቃሚ ሀሳቦች እንዲደርሳችሁ የደወል ምልክቱን በመጫን እንዲሁም ቪዲዮ ላይክ በማድረግ እንድትጀምሩ እናሳስባለን። እንግዲህ እናንተም ለምታውቋቸው ፍሬሽማን ኮርስ ለሚማሩ ጓደኞቻችሁ እንዲሁም ሪሜዳል ለሚወስዱ ጓደኞቻችሁ ሼር እንድታደርጉ እናሳስባለን። ሶ ቀጥታ ወደ ዛሬ ሀሳብ እንሄዳለን። ቻፕተር ዋን ኢንትሮዳክሽን ቱ ኢሰንስ ኦፍ ሳይኮሎጂ ይላል። ሶ ወደ ዲፊኒሽኑ በምንመጣበት ጊዜ ኦሪጂን ቱ ግሪክ ወርድስ ሶ the word psychology is derived from two Greek words. The first one is psyche and the second one is logos። ስለዚህ ሳይኮሎጂ የምንለው የሁለት የግሪክ ወርዶች ውህደት ሲሆን የመጀመሪያ ሳይከ ሁለተኛ ሎጎስ እንላለን። ሶ ሳይከ ስንል which represents spirit soul or mind። ስለዚህ ሳይኮ ስንል ምንን ይገልጻል? ስፒሪት መንፈስን ሊሆን ይችላል፣ ነፍስን ወይም ደግሞ ማይንድን ሊገልጽ ይችላል ማለት ነው። ሶ ሎጎስ ስንል ደግሞ ሪፈርስ ቱ ስቴዲ ናውሌጅ ኦር ሳይንስ። ሶ እንደሚታወቀው ሎገስ ስንል ደግሞ ስቴዲ ሊሆን ይችላል፣ እውቀት ሊሆን ይችላል፣ ወይም ደግሞ ሳይንስ የሚለውን ሀሳብ ሊገልጽ ይችላል ማለት ነው። ሌላው ሳይንቲፊክ ዴፊኒሽን ስቴትስ ዛት ሶ ሳይንቲፊክ ዴፊኒሽን ኦፍ ሳይኮሎጂ በምናይበት ጊዜ ደግሞ the scientific study of human behavior and mental process። ስለዚህ ሳይኮሎጂ ምንድን ነው ተብለን ስንጠየቅ ሳይንቲፊክ ዲፊኒሽኑ ምንድን ነው? የሆነ ሳይንቲፊክ ስተዲ የሆነ ሳይንቲፊክ ስተዲ ኦፍ ስለ ሰው ባህሪ እና እንዲሁም ደግሞ ስለ ሰው አእምሮ ሂደት የሚያጠና ሳይንስ ሳይኮሎጂ እንላለን ማለት ነው። ኪወርድስ ኢን ዘ ዲፊኒሽን እንግዲህ ሳይንቲፊክ ዲፊኒሽኑ ምንድን ብለናል? ሳይንቲፊክ ስተዲ ኦፍ ሁማን ቢሄቪየር ኤንድ ሜንታል ፕሮሰስ ብለናል። ስለዚህ በዚህ ዲፊኒሽን ውስጥ ሳይንስ የሚለውን ተርምስ እና ኢት ኢዝ አ ኮሌክሽን ኦፍ ዳታ ኦር ኢንፎርሜሽን። ስለዚህ የሆነ ኢንፎርሜሽን ወይም ስለሆነ ዳታ ወይም መረጃ ያለ ስብስብ ሳይንስ ልንል እንችላለን ማለት ነው። ሶ ሳይኮሎጂ ዳዝ ናት ሪላይ ኦን ኮመን ሴንስ ኦር ስፔኩሌሽን። ስለዚህ ሳይኮሎጂ የሚለው የተለያየ የሆነ እይታ ስለ ሳይኮሎጂ ዲፊኒሽን የተለያየ የሆነ አመለካከት እንዳለ ያው መገንዘብ ይቻላል ማለት ነው። ሶ ሳይንቲፊክ ካራክተር ስንል ደግሞ ኢዝ ቤዝድ ኦን ሪሰርች ኦር ኤክስፐሪመንት አይደለ? ስለዚህ አንድ ነገር ሳይንቲፊክ ነው ስንል ሳይንቲፊክ ለመባሉ ምንን መሰረት ያደረገ መሆን አለበት? ያ የተባለው ነገር በተለያዩ ሪሰርቾች ወይም በተሰሩ ጥናቶች መደገፍ አለበት። እንዲሁም ደግሞ በተለያዩ ሙከራዎች ተሰርቶ ኮንፊርም መደረግ አለበት ማለት ነው። ወይም ደግሞ ማረጋገጥ አለብን። ሃዝ ዴቨሎፕድ ኦን ቲዮሪስ ኦር ፕሪንሲፕል። ስለዚህ ሳይንቲፊክ ነው ካለ ግን ስለዛ ሀሳብ ምንድነው ቲዮሪ ወይም ደግሞ ፕሪንሲፕል መሪ ምን መሆን አለበት? ዴቨሎፕ መሆን አለበት ማለት ነው። ኤምፕሎይ ሳይንቲፊክ ቴክኒክ ቱ ስተዲ ቢሄቪየር። ስለዚህ እነዚህ ሳይንቲፊክ የሆኑ ቴክኒኮች ሊኖሩ ይገባሉ ማለት ነው። ምክንያቱም እነዚህ ምንን ለማጥናት ቢሄቨርን ለማጥናት ማለት ነው። ሶ ቢሄቨር ስንል ደግሞ አን አክቲቪቲ ኦፍ አን ኦርጋኒዝም አይደለ? ስለዚህ ዜር ኢዝ ሳም ኦርጋኒዝም እና ያ ኦርጋኒዝም ደግሞ የሚያደርገው አክቲቪቲ ቢሄቨር ልንል እንችላለን ማለት ነው። ሶ ጎል ኦፍ ሳይኮሎጂ በምናይበት ጊዜ the first one is description of the behavior። ስለዚህ there are different types of the goal of psychology። የመጀመሪያ የሳይኮሎጂ ጎል ምንድነው? ስለ ቢሄቨር ምን ይሰጣል? ገለጻ ይሰጣል ማለት ነው። ሶ every behavior has its own way of occurring። ስለዚህ ሳይኮሎጂ ምን ብሎ ያምናል? እያንዳንዱ ባህሪ የሚገለጥበት ወይም የሚከሰትበት የራሱ መንገድ አለው ብሎ ያምናል ማለት ነው። ኢን ዲስክራይቢንግ ቢሄቪየር ሳይኮሎጂስቶች ፎከስ ኦን ሃው ዌን አንደር ዋት ኮንዲሽን ቢሄቪየር ኦከር። ሶ ቢሄቪየርን ሳይኮሎጂስቶች ዲፋይን ወይም ዲስክራይብ በሚገልጹበት ጊዜ ምን ላይ ፎከስ ያደርጋሉ? አንድ ቢሄቪየር ወይም ደግሞ
አንድ ልማድ ወይም አንድ ልምድ መቼ መቼ እንደሚከሰት እንዴት እንደሚከሰት እና በምን አይነት ሁኔታ ውስጥ እንደሚከሰት ፎከስ ያደርጋሉ ማለት ነው። ለምሳሌ ሃው ዱ ቱ ፒፕል ሁ አር ኢን ላቭ ሃው ዱ ቱ ፒፕል ሁ አር ኢን ላይፍ እንዴት ሁለት ሰዎች በፍቅር ሊጣመሩ እንደሚጣመሩ አይነት ነገር ያው ያብራራል ማለት ነው። ሶ ኤክስፕላኔሽን ስንል አንዱ ጎል ኦፍ ሳይኮሎጂ ኤክስፕላኔሽን ነው። ኢን ኤክስፕላኔሽን ኦፍ ቢሄቪየር ሳይኮሎጂስት ቢካም ኮንሰርንድ አባውት ዋይ ቢሄቪየር ኦከር አስ ኢት ዳዝ። ስለዚህ አንድ ቅድም ያልነው ቢሄቪየር ወይም አንድ ኦከር ካደረገ ስለዚህ ሳይኮሎጂስቶች ደግሞ ምን ኮንሰርንድ ይሆናሉ? ዋይ ለምን ያ ቢሄቪየር ተከሰተ ብሎ ሰው በዛ ዙሪያ የራሳቸውን የሆነ ፐርስፔክቲቭ ያስቀምጣሉ ማለት ነው። ኤቭሪ ቢሄቪየር ሃዝ ኢትስ ኦውን ኮዝስ። ስለዚህ እያንዳንዱ ባህሪ የራሱ የሆነ ምን አለው ኮዝ አለው ብሎ ያምናሉ ማለት ነው። ወይም ደግሞ አንድ ቢሄቪየር ከመፈጠሩ ወይም ከመሆኑ በፊት ያ ቢሄቪየር እንዲሆን ያደረገ የሆነ ሳምቲንግ የሆነ ነገር አለ ብሎ ያምናሉ። ኖ ቢሄቪየር ኦከር ዊዛውት አ ኮዝ። ስለዚህ ማንኛውም ባህሪ ወይም ማንኛውም ድርጊት ልንል እንችላለን ወይም ማንኛውም አይነት እንትን ያለምንም ኮዝ አይፈጠርም ብሎ ያምናሉ። ለምሳሌ ዋይ ዱ ፒፕል ጎ ቱ ዘ ኮሌጅ ኦር ዩኒቨርሲቲ? ለምንድን ነው ሰዎች ዩኒቨርሲቲ ወይም ኮሌጅን ጆይን የሚያደርጉት? ለምንድን ነው የሚገቡት ተብሎ ሲጠየቅ ምናልባት ሊማሩ ሊሆኑ ይችላሉ ብለን ልንመልስ እንችላለን አይደለ? ስለዚህ ዝም ብሎ አይደለም ማለት ነው ዩኒቨርሲቲ ወይም ኮሌጅ ጆይን ያደረጉት። ስለዚህ አንድ ተማሪ ዩኒቨርሲቲ ጆይን ሲያደርግ ወይም ኮሌጅ ጆይን ሲያደርግ ምን አስቦ ነው? መማርን ወይም ዲግሪን ወይም ማስተርስ ዜር ኢዝ ሳምቲንግ አስቦ ነው። ሌላው ደግሞ ሃው ዱ ፒፕል ለምንድን ነው ሰዎች የሚያገቡት ብሎ ይጠይቃል። ስለዚህ ይሄን ሀሳብ ሲያብራሩ ምን ይላሉ? ሰዎች የሚያገቡበት ምክንያት ስላለ ነው እንጂ ሰው ከመሬት ተነስቶ እንዲሁ አያገባም ብሎ ያው ሳይኮሎጂስቶች ያምናሉ ማለት ነው። ሌላው ፕሪዲክሽን ስንል ኢንቮልቪንግ ፎርካስቲንግ ዘ ላይክሁድ ኦፍ ቢሄቪየር አንደር አ ሰርተን ሰርከምስታንስ። ሶ ፕሪዲክሽን ኦፍ ቢሄቪየር ኢዝ ፖሲብል ስሩ ዘ ዩዝ ኦፍ ቲዮሪ ኦር ዘ ፕሪንሲፕል። ሶ አንድ ድርጊት ወይም አንድ ባህሪ ምንድን ነው ከሆነ ኮንዲሽን ጋር ተያይዞ ወይም ከሆነ ሰርከምስታንስ ጋር ተያይዞ ሊፈጠር ይችላል ተብሎ ምን ሊተነብዩ አይደለም ወይም ደግሞ ፎርካስት ሊያደርጉ ይችላሉ ማለት ነው። ሌላ ኮንትሮል ኦር ሞዲፊኬሽን ስንል ኢንቮልቭስ ቼንጂንግ ቢሄቪየር ዊች ኢዝ አንቲ ሶሻል ኦር አንአክሰፕተብል። ስለዚህ ለሰዎች መልካም ያልሆነ ባህሪ ወይም ተቀባይነት የሌለውን ነገር ያን ምን ማድረግ ይቻላል? ኮንትሮል ማድረግ መቆጣጠር ይቻላል ማለት ነው። ፎር ሄልዚ ፋንክሽኒንግ ኦፍ ዘ ሶሳይቲ ኤንድ ዘ ኢንዲቪዥዋል ዲስ ካይንድስ ኦፍ ኔጌቲቭ ማልአዳፕቲቭ ቢሄቪየር ሹድ ቢ አቮይድድ። ስለዚህ አንድ ሰው ጤናማ ህይወት ለመኖር ወይም አንድ ማህበረሰብ በትክክል ፋንክሽን እንዲያደርግ ወይም ማድረግ ከፈለገ እነዚህ ኔጌቲቭ ወይም አሉታዊ የሆኑ ነገሮችን ምን ማድረግ አለበት? እነዚህ አሉታዊ የሆኑ ባህሪዎች ምን መሆን አለበት? አቮይድድ ኦር ማስወገድ አለበት ማለት በማህበረሰብም ደረጃ እንዲሁም ደግሞ በግለሰብ ደረጃ ማለት ነው። ኢን ሳይኮሎጂ ዜር አር ሳይኮሎጂካል ቴክኒክ ቱ ሄልፕ አን ኢንዲቪዥዋልስ አቮይድ ማልአዳፕቲቭ ቢሄቪየር። ሶ የማንፈልጋቸው አሉታዊ የሆኑ ባህሪዎችን ለማስወገድ በሳይኮሎጂ ራሱን የቻለ ሳይኮሎጂካል የሆኑ ቴክኒኮች እንዳሉ ነው። ሶ እነዛ ቴክኒኮች ደግሞ ያ ፐርሰን እነዚህ ኔጌቲቭ የሆኑ ወይም የማይፈለጉ ባህሪያቶችን አቮይድ እንዲያደርግ ሳፖርት ያደርገዋል ማለት ነው። ሶ ሂስትሪ ኤንድ ሜጀር ፐርስፔክቲቭ ኢን ሳይኮሎጂ። ሶ የሳይኮሎጂውን ታሪካዊ ዳራውን ለመመልከት እንሞክራለን። ሳይኮሎጂ ሃዝ አ ሾርት ሂስትሪ አዝ ሲንስ ኤንድ ቢግን አስ ኢንዲፔንደንት ሲንስ ኢን 1879 ኢን ጀርመኒ ባይ ዊሊያም
wounded who is considered as the founder or father of modern psychology። ሶ ሳይኮሎጂ እንደ ሳይንስ የታወቀው በጣም በሩቅ አይደለም በቅርብ እንደሆነ ነው። ኢንዲፔንደንትሊ እንደ ሳይንስ ያው መቆጠር ከተጀመረ 1879 አካባቢ ነው። እና የጀርመን ነው አይደለ? የጀርመን ሰው ነው። በማን ነው? በዊሊያም ዊንደት በተባለ ሰው ነው። ይህ ሰው ፋዘር ኦፍ ሞደርን ሳይኮሎጂ ኦር ፋውንደር ኦፍ ሳይኮሎጂ ተብሎ ይታወቃል ማለት ነው። ዊዝ ዘ ዩዝ ኦፍ ሳይንቲፊክ ሜትድ ዲፍረንት ስኩል ኦፍ ቶት ዴቨሎፕድ። ሳይንቲፊክ የሆነ ሜትድን በመጠቀም የተለያዩ ስኩል ኦፍ ቶቶችን ያው ዴቨሎፕ እንዳደረገ ነው። ሳይኮሎጂ አስ ሳይንስ ኢዝ ኢምቤድድ ዊዝ ዲፍረንት ሲስተም ኦፍ ቶት። እርሊ ስኩል ኦፍ ሳይኮሎጂን ለማየት እንሞክራለን። ስኩል ኦፍ ሳይኮሎጂ ኦር ቶት ሪፈርስ ቱ ሲስተም ኦር ዘ ዌይ ኦፍ ቲንኪንግ አባውት ፌኖሜናል። ስኩል ኦፍ ሳይኮሎጂ ስንል ስለሆነ ሲስተም ሊሆን ይችላል ወይም ደግሞ ስለሆነ ነገር የምናስብበት መንገድ ነው ማለት ነው። ሴት ኦፍ አይዲያስ ሊሆን ይችላል ወይም የሀሳቦች ዛት ግሩፕ ኦፍ ፒፕል ሼር አማንግ ዘምሰልቭስ። ስለዚህ የሆነ ሀሳብ አለ። ያን ሀሳብ ደግሞ ግሩፕ ኦፍ ፒፕል የተወሰኑ ሰዎች ምን የሚያደርጉት በጋራ ሼር የሚያደርጉት ነገር ሊኖር ይችላል ማለት ነው። ዜር አር ፋይቭ ሜጀር ስኩል ኦፍ ቶት። ስለዚህ አምስት በዋናነት ኤርሊ ስኩል ኦፍ ቶት የምንላቸው አሉ። የመጀመሪያው ስትራክቸራሊዝም ነው። ስትራክቸራሊዝም ስንል ቪውስ ሳይኮሎጂ አት ዘ ስቴዲ ኦፍ ዘ ስትራክቸር ኦፍ ዘ ማይንድ ኤንድ ፋውንድድ ባይ ዊሊያም ቴክቸር ከ1867 እስከ 1972። ስትራክቸራሊዝም ስንል ሳይኮሎጂ ቤዝድ የሚያደርገው ወይም ፎከስ የሚያደርገው ወይም የሚያጠና የማይንዱን ስትራክቸር ነው ብሎ ነው የሚያምኑት። ስለዚህ ይህን ደግሞ ያገኘው ማን ነው? ዊሊያም ቲችነር የተባለ ሰው ነው። ዘ ጎል ኦፍ ስትራክቸራሊዝም። ስለዚህ የስትራክቸራሊዝም ስኩል ኦፍ ሳይኮሎጂ ዋና ሀሳባቸው ወይም ግባቸው ምንድን ነው ስንል ኢዝ ቱ ፋይንድ አውት ዘ ዩኒት ኦር ኤለመንት ኦፍ ዘ ማይንድ። ስለዚህ ማይንድ ኢዝ ሜድ አፕ ኦፍ ሳም ኤለመንትስ ኦር ዩኒት ብሎ ያስባሉ። ስለዚህ ያን ምን ማድረግ ነው? ፋውንድ አውት ማድረግ ነው። ስለዚህ ለምሳሌ ዋት ኮንሲስትስ ኦፍ ዘ ማይንድ፣ ማይንድ በውስጡ ምን ምን ይዟል? ሰቻስ ለምሳሌ እነዚህ ሴንሴሽን ሀሳብ፣ እነዚህ ከስሜት ጋር ማሰብን፣ ፐርሰፕሽን፣ ኢሜጅን ዊች አር ኮንሲደርድ አት ዘ ቢልዲንግ ብሎክ ኦፍ ዘ ማይንድ። እነዚህ ነገሮች አንድ ላይ ሆኖ ነው ይሄ ማይንድ የሚለውን ነገር ቢውልድ ያደረጉት ብለው ስትራክቸራሊዝሞች ያምናሉ ማለት ነው። The best known of method of studying this element is known as introspection. Looking inward into our consciousness ብሎ ያምናሉ ማለት ነው። ሌላው ኤርሊ ስኩል ኦፍ ሳይኮሎጂ የምንለው ፋንክሽናሊዝም ነው። ስለዚህ ወደ ፋንክሽናሊዝም ስንመጣ ቪውስ ሳይኮሎጂ አት ዘ ስቴዲ ኦፍ ዘ ፋንክሽን። እነሱ ደግሞ ፎከስ የሚያደርጉት እነዛ አባውት ዘ ስትራክቸር ኦፍ ዘ ማይንድ ነው አይደለ? ስትራክቸራሊዝሞች እነዚህ ደግሞ ዘ ስቴዲ ኦፍ ዘ ፋንክሽን ኦፍ ማይንድ። በአጭሩ የአይምሮውን ምን ያጠናሉ? ፋንክሽኑ ላይ ፎከስ ያደርጋሉ። የተገኘውም ደግሞ በዊሊያም ጄምስ በሚባለው ሳይንቲስት ነው። ከ1848 እስከ 1910 ማለት ነው። ዊሊያም ጄምስ was the first American psychologist and author of the first psychology book። ስለዚህ ይሄ ዊሊያም ጄምስ የምንለው የመጀመሪያው የአሜሪካ ሳይኮሎጂስት ነው። እንደገናም እሱ ብቻ ሳይሆን ለመጀመሪያ ጊዜ ሳይኮሎጂ ቡክ ወይም መጽሐፍ የጻፈ ማን ነው? ዊሊያም ጄምስ ነው ማለት ነው። ፎከስድ ኦን ሃው ዘ ማይንድ አለው ፒፕል ቱ ፋንክሽን ኢን ዘ ሪል ወርልድ። ስለዚህ ኢን ዘ ሪል ወርልድ ላይ ማይንዳችን እንዴት ፋንክሽን ያደርጋል የሚለው ላይ ነው ፎከስ ያደረገው። ሃው ፒፕል ወርክ፣ የሰው ልጆች እንዴት ይሰራሉ። ፒፕል አዳፕት ቱ ዘ ኤንቫይሮንመንት፣ ሰዎች እንዴት ኤንቫይሮንመንቱን አዳፕት ይለምዱታል። ላይክ ፊር፣ እነዚህ ከፍርሃት ጋር የተያዙ ነገሮችን ሃው ኢት ሄልፕ ዲል ዊዝ ዘ ኢመርጀንሲ ሲቹዌሽን የሚሉ ነገሮችን ያው ኮንሰርንድ ያደርጋሉ ማለት ነው። እነዚህ ፋንክሽናሊዝሞች ቢሊቭ ዛት ሳይኮሎጂ ፕሮሰስ አር አዳፕቲቭ ኤንድ ሃው ሁማን ቱ ሰርቫይቭ። ስለዚህ ምን ብሎ ያምናሉ? ሳይኮሎጂካል ፕሮሰስ የምንላቸው
እንዲሁ ዝም ብሎ የሚመጡ ሳይሆን ስሩ ፕሮሰስ የሚለመዱ ናቸው። እና ሰው ደግሞ ከለመደ በኋላ ሰው በዛ ሁኔታ ሰርቫይቭ አድርጎ መቀጠል ይችላል ብሎ ያምናሉ። ኢን አዲሽን ቱ ኢንትሮስፔክሽን በተጨማሪ ሂ ዩዝድ ቴስትስ ኤንድ ኩዌሽነሪ ኤንድ ቢሊቭ ዛት ብሎ ያምናሉ ማለት ነው። ሌላው ኤርሊ ስኩል ኦፍ ሳይኮሎጂ ገስታልት የምንለው ነው። ሶ ወዝ ፋውንድድ ባይ ማክስ ዊርትመር ኤንድ ሂዝ ኮሌግስ ኢን ጀርመኒ። ስለዚህ ያገኙት ሁለት ሳይንቲስቶች ናቸው። ይሄ ማክስ ዊርተም የምንለው እና የእሱ ደግሞ ጓደኛው በጀርመን አካባቢ የሚኖሩ ናቸው። ኢመርጅድ አስ ሪስፖንስ ቱ ለስትራክቸራሊዝም ኤንድ ፋንክሽናሊዝም ኤንድ ቢሊቭ ዛት ማይንድ ኢዝ ናት ሜድ አፕ ኦፍ ኮምቢኔሽን ኦፍ ኤለመንት። ሶ ለእነሱ ሪስፖንስ ለመስጠት አይነት ነገር ነው። ሶ ምን ብሎ ያምናሉ? ማይንድ ኢዝ ናት ሜድ አፕ ኦፍ ኮምቢኔሽን ኦፍ ኤለመንት። ሶ ማይንድ የምንለው ነገር ከሆኑ ኤለመንቶች የተሰሩ ነገር አይደለም ብሎ ያምናሉ። they viewed the mind as the greater than and different from the parts and that the mind must be seen as the result of the whole pattern of sensory activity and the relationship and organization with their pattern። ስለዚህ እነሱ ምን ብሎ ያናል? ይሄ ማይንድ የምንለው ነገር ከተለያየ ፓርቲስ እንደ ማይንድ ሃዝ ቢን አት ዘ ሪዛልት ኦፍ ዘ ሆል ፓተርን ነው። ስለዚህ የሆነ ሳምቲንግ ላይ ብቻ ፎከስ የምናደርገው ሳይሆን ኤቭሪቲንግን ያው ምን ያደርጋል ኮንሰርንድ ይሆናሉ ማለት ነው። ሶ አወር ፐርሰፕሽን ወይም አወር አንደርስታንዲንግ ኦፍ ኦብጀክት ኢዝ ግሬተር ዛን ኤንድ ሞር ሚኒንግፉል ዘ ኢንዲቪዥዋሊስት ኤለመንት ዛት ሜክ አፕ ኦፍ አወር ፐርሰፕሽን። ስለዚህ ሀሳባችን ወይም ነገራቶችን የምንረዳበት ወይ ኢትስ ሞር ኦብጀክቲቭ ኢዝ ግሬተር ዛን ኤንድ ሞር ሚኒንግፉል ዛን ዘ ኢንዲቪዥዋሊስት ኤለመንት። ሶ ከእያንዳንዱ ኢንዲቪዥዋል ኤለመንት ነገራቶችን አንደርስታንድ የምናደርግበት ወይም እንትን ከምናደርግበት የተለየ ነው ብሎ ያምናሉ። ሶ ወደ ቢሄቨራሊዝም ስንመጣ ቢሄቨራሊዝም ኢዝ ፋውንድድ ባይ ጄቢ ወስተን እንደ ሂዝ ኮሌግስ። እነዚህም እንግዲህ ሁለት ጓደኛሞች ናቸው። አስዩም ዛት ዘ ማይንድ ኢዝ አን ኢንተርናል። እነሱ ደግሞ ማይንድ ምን ብሎ ያዩ ነው? ውስጣዊ ነው። እንደገናም ደግሞ የሚታይ አይደለም፣ የተደበቀ ምን ኤክስፒሪየንስድ እንደ ኢዝ ቬሪ ሳብጀክቲቭ። ሶ ሳብጀክቲቭ ነው፣ ከአንዱ ይለያል። ካናት ቢ ዘ ኦብጀክት ኦፍ ሳይንቲፊክ ስቴዲ። እነሱ ሳይንቲፊክ ስቴጅ ላይ ፎከስ አያደርጉም። ነገር ግን ማይንድ የምንለው ነገር ኢንተርናል ነው፣ ውስጣዊ ነው፣ ሊታይ የማይችል እና እንደገና የተደበቀ ምንድን ነው ብሎ ያምና ኤክስፒሪየንስ ነው ወይም ልምድ ነው ብሎ ያምናሉ ማለት ነው። ቢሊቭ ዛት ሳይኮሎጂ ኢዝ ዘ ስቴዲ ኦፍ ኦብዘርቬብል ኤንድ ሜዠረብል ቢሄቨር ዊች ኢዝ ለርንድ። ስለዚህ ምን ብሎ ያምናሉ እነሱ? ሳይኮሎጂ የሚያጠናው ሰው ሊታይ የሚችል እና እንደገናም ደግሞ ሊለካ የሚችል ወይም ሊታወቅ የሚችል ስለ ሰው ባህሪ የሚያጠና ወይም ደግሞ ያ ባህሪ ልንማረው ስለምንችል ነገር የሚያጠና ነው ብሎ ያምናሉ ማለት ነው። ሳይኮ አናሊሲስ ጋር ስንመጣ ወዝ ፋውንድድ ባይ ሲግመንድ ፍሩድ ነው። ሶ ሳይኮ አናሊሲስ የምንለው ስኩል ኦፍ ኤርሊ ስኩል ኦፍ ሳይኮሎጂ ደግሞ ያገኘው ሲግመንድ ፍሩድ የሚባል ነው። ከ1856 እስከ 1939 ነው። ቢሊቭ ዛት ሳይኮሎጂ መስት ቢ ዘ ስቴዲ ኦፍ ዘ አንኮንሺየስ ፎርስ። ሶ እሱ ደግሞ ምን ብሎ ያምናል? ሳይኮሎጂ ስለምንድን ነው የሚያጠና? አንኮንሺየስ ፎርስ። ሶ ስለ አንኮንሺየስ ፎርስ ኦፍ ዘ ማይንድ ኤንድ ኤክስፕሌን ማን ፋንክሽኒንግ ቤዝድ ኦን ሂዝ ሜዲካል ባክግራውንድ። ሶ ሜዲካል አይነት ትምህርቶችን የተማረ ነበረ። ሂ ቢሊቭድ ምን ብሎ ያምናል? ዛት ሳም ፊዚካል ኢልነስስ፣ እነዚህ ፊዚካሊ መታመም ዲድ ናት ሃቭ ሜዲካል ኦር ብሮድሊ ኮዝ የለውም። ሰች ኢልነስስ አር ኮዝድ ባይ ነን ፊዚካል ወይም ኢሞሽናሊ ኮዝድ እንደ ኮዝድ ባይ ኮንቨርሽን ሪአክሽን ብሎ ሲግመንድ ፍሩድ ያምናል ማለት ነው። ሰች ኮዝስ ሪሜን ሂድን ነው ወይም አንኮንሽየስ ነው። ሶ ምን ያደርጋል ደግሞ ያ ቢሄቨርን አፌክት ሊያደርግ ይችላል ብሎ ያምናል። ሶ ዘ አንኮንሽየስ ኮንሲስትስ ኦፍ አንኮንሽየስ ስንል ምንን የተደበቀ የተለያዩ ፍላጎትን፣ መልካም የሆኑ ሀሳቦችን፣ ፓሽን ፍላጎትን
የተደበቁ የተለያዩ ምስጢሮችን እንደገናም በውስጡ የያዘ ኮንፍሊክት ቢትዊን ዲዛየር ኤንድ ዲዩቲ ዊች አር ናት አቬይብል ቱ ዘ ኮንሽስ ማይንድ ሶ ዲስ ሂድን ኤክስፒሪየንስስ ሜክ ዴምሰልቭስ known in dreams, sleep of the tongue, drug and incidents which are indication of what person is truly feeling. Hypnosis and the dream analysis as such as the method ብሎ ያምናሉ። ሶ ለዛሬ የነበረን ቆይታ እዚህ ያበቃል። ምክንያቱም በፓርት በፓርት አድርገን መስራታችን ለምንድን ነው የሚጠቅመው? ያው እናንተም መሰላቸት እንዳይኖር አጠር አጠር አድርገን ለመስራት እንሞክራለን። እንግዲህ እንደምንላችሁ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ በየቀኑ የምንለቃቸው እንደዚህ አስተማሪ የሆኑ ቪዲዮዎች እንዲደርሷችሁ የደወል ምልክቱን በመጫን እንዲሁም ቪዲዮ ላይክ በማድረግ ለጓደኞቻችሁም ሼር እንድታደርጉ እናሳስባለን። ስለነበረን ቆይታ እናመሰግናለን። ባይ ባይ።